ሰላም ውድ የጊዜ አካዳሚ ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በባለፉት ሁለት ቪዲዮዎቻችን እንግዲህ ዳታ አናላይዝ እንዴት እንደምናደርግ ጀምረን ነበረ። ኢንትሮዳክሽን ነገር አይተን ነበረ። ዛሬ እንግዲህ ወደ አናሊሲሱ እንገባና ዲቴል እያንዳንዳቸውን ነገሮች በዲቴል እያየን እንሄዳለን ማለት ነው። እንግዲህ ዳታችንን ኢምፖርት አድርገን ሞዴላችንን ፎርሜት ካደረግን በኋላ የምናየው ሞዴላችንን አግኝተናል በባለፈው በሰራነው ቪዲዮ ላይ ማለት ነው። ስለዚህ አንድ የጨመርኩት ነገር አለ ዛሬ። ቫሪያብሉን ስንት አድርጌዋለሁ? እንደምታዩት 4 ቫሪያብሎች አድርጌያለሁኝ። ኖሌጅ አኩዊዚሽን እዚህ ጋር አለ፣ ኖሌጅ አፕሊኬሽን፣ ኖሌጅ ሼሪንግ እና ኖሌጅ ፕሮቴክሽን የተባሉ 4 ቫሪያብሎች አሉ ማለት ነው። ስለዚህ ኖሌጅ ፕሮቴክሽን እንደ ዲፔንደንት ቫሪያብል አድርገነዋል። ኖሌጅ ሼሪንግን ሚዲየቲንግ ቫሪያብል አድርገን ኖሌጅ አኩዊዚሽንን እና ኖሌጅ አፕሊኬሽን የተባሉ 2 ቫሪያብሎችን ደግሞ ኢንዲፔንደንት ቫሪያብሎች አድርገን ወስደናቸዋል ማለት ነው። 2 ኢንዲፔንደንት ቫሪያብል ያደረግነው እንግዲህ 2 እና ከዛ በላይ ኢንዲፔንደንት ቫሪያብሎች ሲኖሩን 3 4 5 ከዛም በላይ ካለን ብዙ ኢንዲፔንደንት ቫሪያብሎች ካሉን እንዴት አድርገን እንሰራለን የሚለውን ለማመልከት ወይም ቀለል አድርጎ ለማሳየት ያክል ነው። እንግዲህ መጀመሪያ ላይ እንደነገርናችሁ ስትራክቸራል ኢኩዌሽን ሞዴሊንግ የሚባለው የሞዴሊንግ አይነት መልቲቫሪየት ሞዴሊንግ ቴክኒክ ነው ብለን ነበረ። ስለዚህ ብዙ ቫሪያብሎችን አንድ ላይ አናላይዝ የምናደርግበት ሞዴሊንግ ቴክኒክ ነው ማለት ነው። ሞዴላችንን በዚህ መንገድ ፎርሙሌት ካደረግን በኋላ የሚቀጥለው ስቴፓችን ምንድነው ማለት ነው? ዳታችንን አናላይዝ ማድረግ ነው። ዳታችንን አናላይዝ ለማድረግ እዚህ ጋር ካልኩሌት የምትል ታብ አለች። እሷን አንድ ጊዜ ክሊክ ስናደርግ ፒኤልኤስ ሲም አልጎሪዝም፣ ቡትስትራፒንግ፣ ኮንሲስተንት ፒኤልኤስ ሲም አልጎሪዝም እና ኮንሲስተንት ፒኤልኤስ ሲም ቡትስትራፒንግ የሚሉ ይመጡልናል ማለት ነው። እኛ የምንፈልገው ፒኤልኤስ ሲም አልጎሪዝም የሚለውን ምን እናደርጋለን ማለት ነው? ስታንዳርድ አልጎሪዝሞች ናቸው እነዚህ። እሱን አንድ ጊዜ ክሊክ እናደርጋለን ማለት ነው። እሱን አንድ ጊዜ ክሊክ ስናደርግ እንግዲህ እዚህ ጋር የምናያት ነገር ትመጣለች። እዚህ ጋር ፒኤልኤስ ሴትአፕ የምትላለች። ፋክተር፣ ፓዝ፣ ፒሲኤ የሚሉ ነገሮች ይመጣሉ እዚህ ጋር። እነዚህ ሁለቱ ነገሮች በተለይ ፋክተር የሚለውና ፓዝ የሚለው ነገር በጣም ወሳኝ ናቸው ማለት ነው። ለምንድን ነው ይሄ የሆነው? በባለፈው ቪዲዮአችን ሁለተኛ ላይ በሰራነው ቪዲዮአችን ሁለት አይነት የስትራክቸራል ኢኩዌሽን ሞዴሊንግ ሁለት አይነት ሜዠርመንት አለው ብለን ነበረ። ያ ማለት ሜዠርመንት ሞዴል እና ስትራክቸራል ሞዴል የሚባል ወይም አውተር ሞዴል እና ኢነር ሞዴል የሚባል አለ ብለን ነበረ። ስለዚህ ሜዠርመንት ሞዴሉን አናላይዝ ስናደርግ ወይም አውተር ሞዴሉን ማለት ነው አናላይዝ ስናደርግ የትኛው ላይ እናደርጋለን ማለት ነው? ፋክተር የሚለው ላይ እናደርጋለን። ምክንያቱም ሜዠርመንት ሞዴል ላይ በባለፈ እንደተነጋገርነው ሜዠርመንት ሞዴል በአይተሞቹ ወይም በፋክተሮቹ እና በላተንት ቫሪያብሉ መካከል ያለውን ሪሌሽንሽፕ የምናጠናበት ወይም ደግሞ ቫሊዲቲን እና ሪላያቢሊቲን አናላይዝ የምናደርግበት ነው ብለናል ማለት ነው። ስለዚህ ፋክተሮቹን አናላይዝ የምናደርግበት ስለሆነ ፋክተር የሚለው ላይ እናደርግና ምን እንላለን ማለት ነው? ስታርት ካልኩሌሽን እንለዋለን ማለት ነው። ስታርት ካልኩሌሽን ስለው እንግዲህ ካልኩሌት አድርጎ እነዚህን በዚህ ጋር የሚታየውን ነገር ያመጣል ማለት ነው። እዚህ ጋር እንደምታዩት ቁጥሮች አሉ። ቅድም ቁጥር አልነበረውም፣ አሁን ቁጥሮች መጥተዋል። እዚህ ጋር ላተንት ቫሪያብሎችም ላይ ሁለቱ ላተንት ቫሪያብሎች ላይ 2 ቁጥሮች መጥተዋል። እነዚህ ቁጥሮች ምንድን ናቸው? እያንዳንዳቸው ቁጥሮች ምንድን ነው የሚያመለክቱት የሚለውን ነገር አናላይዝ ማድረግ ነው ማለት ነው የኛ ስራ የሚሆነው ከዚህ በኋላ። እዚህኛው ጋር እንግዲህ ግራፊካል አውትካም መጥቶልናል። እዚህ ጋር ስንገባ ደግሞ እያንዳንዳቸውን በዲቴል የምናይበት ኒውሜሪካል አውትፑት እዚህ ጋር እናገኛለን ማለት ነው። እንግዲህ የመጀመሪያው ሞዴል የመጀመሪያችን ስቴፕ የሚሆነው ምንድን ነው? ሜዠርመንት ሞዴል አናሊሲስ ነው ብለናል። ስለዚህ ሜዠርመንት ሞዴል አናሊሲስ ላይ ቫሊዲቲን እና ሪላያቢሊቲን አናላይዝ ማድረግ ነው ብለን ነበር በባለፈው ማለት ነው። ስለዚህ አሁን እዚህ ጋር ካለው ላይ
ቫሊዲቲ እና ሪላያቢሊቲ የት ነው የምናገኘው የሚለውን መጀመሪያ ምን እናደርጋለን ማለት ነው እንፈልጋለን ማለት ነው። ሶ እዚህ ጋር ስትመጡ ኳሊቲ ክራይቴሪያ የምትል አለች እሷ እዚህ ጋር በእሷ ስር አር ስኩዌር ኤፍ ስኩዌር ኮንስትራክት ሪላያቢሊቲ ኤንድ ቫሊዲቲ ዲስክሪሚናንት ቫሊዲቲ ኮሊኒየሪቲ ስታቲስቲክስ ወይም ደግሞ ቫሪያንስ ኢንፍሌሽን ፋክተር ሞዴል ፊት ሞዴል ሴሌክሽን ክራይቴሪያ ምናምን እያለ የሚቀጥላል። ሶ ኳሊቲ ክራይቴሪያ ምንድን ነው? የሞዴላችንን ኳሊቲ ምን የምናደርግበት ነው? ቴስት የምናደርግበት ነው። ሞዴላችን ትክክል ነው ወይስ አይደለም የሚለውን ቴስት የምናደርግበት ነው ማለት ነው። ስለዚህ እዚህ ጋር ያለው ወሳኝ ነው ማለት ነው ወደ ሌላው ስቴፕ ከመሄዳችን በፊት። ስለዚህ እዚህኛው ጋር ኮንስትራክት ሪላያቢሊቲ ኤንድ ቫሊዲቲ የምትላለች እሷን ክሊክ እናደርጋለን ማለት ነው። እሷን ክሊክ ስናደርግ ይሄ ቴብል ይመጣልናል ማለት ነው። ይሄ ቴብል የሚያመለክተን የኮንስትራክታችን ሪላያቢሊቲ እና ቫሊዲቲ ይነግረናል ማለት ነው። ኮንስትራክታችን ቫሊድ ነው ወይስ አይደለም፣ ሪላያብል ነው ወይስ አይደለም የሚለውን የሚነግረን ይሄ ቴብል ነው ማለት ነው። ስለዚህ ይሄ ቴብል ወደሚቀጥለው ስቴፕ ከመሄዳችን በፊት በጣም ወሳኝ የሆነ ቴብል ነው ማለት ነው። እንግዲህ እንደምታዩት እዚህ ጋር አራት ቫሪያብሎች አሉ። አራቱ ቫሪያብሎች ሪላያቢሊቲያቸውን እና ቫሊዲቲያቸውን ኢንተርምስ ኦፍ ክሮምባች አልፋ ኢንተርምስ ኦፍ ኮምፖዚት ሪላያቢሊቲ ሮ ኤ ኤንድ ሮ ሲ እንዲሁም ቫሊዲቲውን በአቨሬጅ ቫሪያንስ ኤክስትራክትድ ሜዥር አድርጎ እዚህ ጋር ያሳየናል ማለት ነው። ይሄ ሶፍትዌር ደስ የሚለው ነገር ሞዴላችን ትክክለኛ ሞዴል ሲሆን ወይም ደግሞ ትሬሽሆልዱን ሲያልፍ ስላቸው እዚህ ጋር ትሬሽሆልዱን ሳቲስፋይ ሲያደርግ ቁጥሮችን በግሪን ከለር ያስቀምጥልናል። ትሬሽሆልዱን የማያሟሉትን ነገሮች ደግሞ በቀይ ያስቀምጥልናል ማለት ነው። ወደ ትሬሽሆልዱ የተጠጉ ያ ማለት ትሬሽሆልዱን ሙሉ በሙሉ ሳቲስፋይ ያላደረጉ ነገር ግን ወደ ማሟላት የተቃረቡ ሲሆኑ ደግሞ በምን ያስቀምጥልናል ማለት ነው? ቁጥሮችን በጥቁር ከለር ያስቀምጥልናል። እዚህ ጋር እንደምታዩት ሁሉም ቫሪያብሎች ትሬሽሆልዳቸው ምን አድርገዋል? ሳቲስፋይ አድርገዋል። በግሪን ነው የተቀመጡት ማለት ነው። ስለዚህ ክሮምባች አልፋ እንደምታዩት ከ0.7 በላይ ነው ሁሉም። እዚህ ጋር ትንሹ 0.73 ነው ኖሌጅ አፕሊኬሽን። ኮምፖዚት ሪላያቢሊቲ ሮ ኤ እንደምታዩት ትንሹ 0.74 ነው። እዚህኛው ጋር ትንሹ 0.84 ነው። ስለዚህ ክሮምባች አልፋ ኮምፖዚት ሪላያቢሊቲም አቨሬጅ ቫሪያንስ ኤክስትራክትዱም ምን ሆኗል ማለት ነው? ሳቲስፋይድ ሆኗል። አቨሬጅ ቫሪያንስ ኤክስትራክትድ ሚኒመም 0.5 እንዲሆን ነው ሪከመንድ የሚደረገው ትንሹ ማለት ነው። 0.5 እና ከዛ በላይ እንዲሆን ሪከመንድ ይደረጋል። ስለዚህ ጋር እንደምናየው ኖሌጅ አኪዚሽን 0.5 ወይም 93 ነው። ይሄ ማለት ምንድን ነው? 59.3 ወይም 59.3% የሚሆነው ምን ሆኗል ማለት ነው? ኤክስፕሌንድ ነው ማለት ነው በሌላ አባባል። ይሄ ማለት ኖሌጅ አኪዚሽን የተባለው ቫሪያብል በአይተሞቹ ወይም በራሱ ኢንዲኬተሮች 59% ምን ሆኗል? ኤክስፕሌንድ ሆኗል እንደማለት ነው። ይሄንን የሚያመለክታል። ስለዚህ ይሄንን ይመስላል ማለት ነው የመጀመሪያው። ከዚህ ቀጥለን እዚህኛው ጋር ዲስክሪሚናንት ቫሊዲቲ የምትላለች። ዲስክሪሚናንት ቫሊዲቲ የሚለውን አንድ ጊዜ ክሊክ ስናደርግ ይሄን ቴብል እናገኘዋለን። ዲስክሪሚናንት ቫሊዲቲ is measured in terms of HTMT matrix heterotrait monotrait ratio በዚህ ሜጀር እናደርገዋለን። so the threshold is 0.9 እና ከዛ በታች መሆን አለበት። so እዚህ ጋር እንደምታዩት ሁሉም ኦልሞስት ሁሉም ማለት ይቻላል ግሪን ናቸው ከዚህኛው በስተቀር። ይሄንኛው 0.86 ነው ትልቁ ቁጥር ነው። ያ ማለት ወደ 0.9 የተጠጋ ቁጥር ነው። 0.9 ሆኖ ቢሆንና ከዛ በላይ ሆኖ ቢሆን ይሄ ቁጥር ቀይ ይሆን ነበር። ይሄ ማለት ምን አላደረገም ማለት ነው? ትሬሽሆልዱን አላሟላም እንል ነበር ማለት ነው። አሁን ግን 0.86 ነው። so it's okay ማሳለፍ እንችላለን። ስለዚህ ሜዠርመንት ሞዴላችን in terms of reliability እና in terms of validity ምን አድርጓል ማለት ነው? ሳቲስፋይ አድርጓል ማለት ነው። እንግዲህ ሪላያቢሊቲ ሁለት አይነት ሪላያቢሊቲ አለ ቤዚካሊ ሜዠር የምናደርጋቸው ኢንተርናል ኮንሲስተንሲ ሪላያቢሊቲ እና
ኢንዲኬተር ሪላያቢሊቲ ብለን እንጠራቸዋለን። ኢንዲኬተር ሪላያቢሊቲ ኢዝ ሜዠርድ ኢን ተርምስ ኦፍ አውተር ሎዲንግ፣ በአውተር ሎዲንግ ነው ሜዠር የሚደረገው። ኢንተርናል ኮንሲስተንሲ ሪላያቢሊቲ በክሮም ባች አልፋ እና በኮምፖዚት ሪላያቢሊቲ የምናደርገዋለን ሜዠር እናደርገዋለን። አሁን ከረንትሊ የመጡ ሪሰርቸሮች ክሮም ባች አልፋ ሞስት ኮንዘርቫቲቭ ነው ይላሉ። ኮንዘርቫቲቭ ስለሆነ በኮምፖዚት ሪላያቢሊቲ ሜዠር ብናደርገው የተሻለ ነው ይላሉ። ነገር ግን እስካሁን ድረስ አላወጡትም። ከዚህ ከሶፍትዌሩም ላይ እንደምታዩት እንትን አልተደረገም፣ አልጠፋም። ስለዚህ ክሮም ባች አልፋን አሁን መጠቀም እንችላለን ማለት ነው። እንግዲህ ኢንዲኬተር ሪላያቢሊቲ ሜዠር የምናደርገው በምንድን ነው? በአውተር ሎዲንግ ነው ሜዠር የምናደርገው። እዚህኛው ጋር አውተር ሎዲንግ የምትላለች። ስለዚህ የእያንዳንዱን ኢንዲኬተር ሎዲንግ እዚህ ጋር ምን ያደርግልናል? ያሳየናል ማለት ነው። እዚህ ጋር እንደምታዩት ሁለት አይተሞች ቀይ ሎዲንግ አላቸው። ያ ማለት ሎዲንግስ አር ሌስ ዛን 0.708 ከ0.708 በታች የሆኑ ናቸው እነዚህ ሁለቱ። እንዴት ነው ትሬት የምናደርጋቸው የሚለውን እናያለን። አኮርዲንግ ቱ ሄር ኢታል 2021 ላይ 2014 ላይ ፐብሊሽ የተደረገ እንደገና 2021 ላይ እንደገና ሪራይት የተደረገ መጽሐፍ አላቸው። እነዚህ ሰዎች ምንድን ነው የሚሉት? አውተር ሎዲንግ ሹድ ቢ ግሬተር ዛን 0.708 ይላሉ። ከ0.708 በላይ መብለጥ አለበት አውተር ሎዲንግ ይላሉ። ነገር ግን ኢንዲኬተሮቹ እዚህ ጋር እንደምታዩቸው ሁሉም አብዛኞቹ ግሪን ናቸው። ይሄንኛውና እዚህ ጋር ያለው ኢንዲኬተር ምንድነው? በቀይ ናቸው። ያ ማለት ከ0.708 ያነሱ ናቸው። in this case if the indicators are less than 0.708 and greater than 0.4 are considered for removal if and only if average variance extracted is less than its threshold. ከ0.4 እስከ 0.78 ሬንጅ ውስጥ ያሉ ኢንዲኬተሮች ሪሙቭ የምናደርጋቸው አቨሬጅ ቫሪያንስ ኤክስትራክትድ ከትሬሾልዱ የሚያንስ ከሆነ ነው ይላሉ። ለምሳሌ ይሄንን KA3 የተባለ ቫሪያብል ከንትኔ ሞዴል ውስጥ ሪሙቭ ባደርገው አቨሬጅ ቫሪያንስ ኤክስትራክትድ እዚህኛው ጋር ኮንስትራክት ሪላያቢሊቲ እና ቫሊዲቲ ላይ የኖሌጅ አኩዚሽን ቫልዩ ትንሽ ከፍ ይላል። ወደ 0.6 ሊጠጋ ይችላል ከሞዴሉ ላይ ሪሙቭ ባደርገው። ነገር ግን ይሄንኛው አቨሬጅ ቫሪያንስ ኤክስትራክትድ ስቲል በትሬሾልድ ውስጥ ስለሆነ ያለው ከ0.5 በላይ ስለሆነ ሪሙቭ አናደርገውም። እንዳለ ምን እናደርገዋለን ማለት ነው? እናስቀምጠዋለን ማለት ነው። ስለዚህ ሪሙቭ አናደርገውም ነው። ነገር ግን ይሄንኛው ከ0.5 ያነሰ ሆኖ ቢሆን ያንን ምን እናደርግ ነበረ? አውተር ሎዲንግ ላይ እዚህ ጋር ትንሽ ኢንዲኬተር ያለው ወይም ከ0.7 በታች ያለውን ኢንዲኬተር ምን እናደርገው ነበር? ሪሙቭ እናደርግ ነበር ማለት ነው። ነገር ግን ሪሙቭ ስናደርግ we have to take care ኮንተንት ቫሊዲቲያችን ምን እንዳያደርግብን እንዳያበላሽብን ጥንቃቄ ማድረግ ይኖርብናል ማለት ነው። ይሄ ነው ለዚህኛውን ቫሪያብል ተመሳሳይ ማለት ነው። KP7 የተባለው ቫሪያብል ኢንዲኬተር ሪሙቭ ባደርግ የኖሌጅ ፕሮቴክሽን አቨሬጅ ቫሪያንስ ኤክስትራክትድን አሁን ካለበት አውትፑት ወይም አሁን ካለበት ቫልዩ ከፍ ያደርገዋል። ነገር ግን ስቲል እዚህ ጋር ኮንስትራክት ሪላያቢሊቲ ላይ ስንሄድ ኖሌጅ ፕሮቴክሽናችን 0.68 ነው። ስለዚህ ከትሬሾልዱ በላይ ነው። ምን ማድረግ አይጠበቅብንም ማለት ነው? ሪሙቭ ማድረግ አይጠበቅብንም ማለት ነው። ኢንዲኬተር ሪላያቢሊቲ በምን ሜዠር እናደርገዋለን ማለት ነው? በአውተር ሞዴል በአውተር ሎዲንግ ሜዠር እናደርገዋለን ማለት ነው። ኢንተርናል ኮንሲስተንሲ ሪላያቢሊቲን ደግሞ በክሮም ባች አልፋ እና በኮምፖዚት ሪላያቢሊቲ ሜዠር እናደርገዋለን ማለት ነው። ቫሊዲቲ ሁለት አይነት ቫሊዲቲ አለ። ኮንቨርጀንት ቫሊዲቲ እና ዲስክሪሚናንት ቫሊዲቲ። ስለዚህ ዲስክሪሚናንት ቫሊዲቲ በሄትሮትሬት ሞኖትሬት ሬሽዮ ሜዠር እናደርገዋለን። the threshold is it should be less than 0.9። ሁለተኛው ዲስክሪሚናንት ኮንቨርጀንት ቫሊዲቲ ነው። ኮንቨርጀንት ቫሊዲቲ is measured in terms of average variance extracted. it should be greater than 0.5 ከ0.5 በላይ
መሆን አለበት ማለት ነው። ስለዚህ እነዚህ ነገሮች ነው ምን የምናደርገው የምንጽፈው ማለት ነው ፔፐራችን ላይ። ሃው ቱ ሪፖርት የሚለውን እንግዲህ ሌላ ቀን እየጻፍን የምናየው ይሆናል ማለት ነው። ለዛሬው አውተር ሞዴል ላይ እነዚህን ካየን የዛሬው ቪዲዮአችን እዚህ ላይ ይበቃናል። እንግዲህ ይሄ ቪዲዮ ጠቃሚ ነው ብላችሁ የምታስቡ ከሆነ ለጓደኞቻችሁ ሼር እያደረጋችሁ እንዲሁም ቪዲዮ ላይክ ያላደረጋችሁ ላይክ እንድታደርጉ ቻናሉን ሰብስክራይብ እያደረጋችሁ የምታዩ እያያችሁ ያላችሁ ሰዎች ደግሞ ቻናሉን ሰብስክራይብ እያደረጋችሁ ሌላ ቪዲዮ እንድሰራ ሞቲቬት እንድታደርጉኝ እጠይቃለሁ። አመሰግናለሁ። በቀጣይ ቪዲዮ እንገናኛለን።